ውበትሽን ያጣሽው ማስተውልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ እናትነት ከፈጣሪ የተሰጠ ትልቅ ስጦታ ነው። ዛሬ የእናቶች ቀን ነው። ለሁሉም እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ። ኢንፊኒቲ የበጎ አድራጎት ማህበር በአእምሮ እክል ወይም ሴሬብረም ፓልሲ የተጠቁ ህፃናቶችን እንዲሁም እናቶችን የሚንከባከብ የበጎ አድራጎት ድርጅት ነው። በዚህ ድርጅት ውስጥ እንግዲህ ለልጆቻቸው ፍቅርን፣ እንክብካቤን የሚሰጡ እናቶች ይገኙበታል። እስቲ ስለዚህ ድርጅትና ስለ እናቶቹ አንዳንድ መረጃዎች አይተን እንመለስ። የአእምሮ እክል ሲያጋጥም በተጠቂው ሰውነት ላይ በልጅነት ቋሚ ለሆነ እንቅስቃሴ መዛባት ያጋልጣል። ምልክቶቹ ከልጅ ልጅ እንዲሁም ከጊዜ ጊዜ ይለያያሉ። አብዛኛውን ጊዜ የሚታዩ ምልክቶች የጠነከሩ ወይም የደከሙ ጡንቻዎች ናቸው። ይህ የአእምሮ እክል ማየት፣ መስማት፣ መዋጥና መናገር አሊያም ስሜትን መረዳት አይፈቅድላቸውም። እንደ እድሜ እኩዮቻቸው መገላበጥ፣ መዳህ እንዲሁም መራመድ አይችሉም። ከዚህ በተጨማሪ ለሌሎች ተጓዳኝ በሽታዎችም ይዳረጋሉ። ኢንፊኒቲ የበጎ አድራጎት ድርጅት ማብቂያ የሌለው ደግነትና መልካምነት ወደ ሰው ልጆች ሁሉ ለማድረስ የአእምሮ እክል ባጋጠማቸው ልጆችና እናቶቻቸው ዙሪያ በትኩረት የሚሰራ የበጎ አድራጎት ድርጅት ነው። የድርጅቱ ዓላማ የጎዳና ላይ ህፃናትን ካሉበት አካላዊና ስነልቦናዊ ጉዳት እንዲያገግሙና የተሻለ ማንነታቸውን እንዲገነዘቡ ማገዝ እንዲሁም በየሆስፒታሉ ለረጅም ጊዜ ተኝተው ጠያቂና አስተዋሽ የሌላቸው ወገኖቻችንን መጠየቅ ነው። ሰው መሆን የተሰጠ ቢሆንም ሰውነትን ማረጋገጥ ግን ምርጫ ነው። ኢንፊኒቲ የበጎ አድራጎት ማህበር። ተመልካቾቻችን ስለ ድርጅቱ እንዲሁም ስለ እናቶቹ አንዳንድ መረጃዎችን አይተን ተመልሰናል። እስኪ አሁን ደግሞ እነዚህ ጀግና እናቶች ቤት እየሄድን መልካም ምኞታችንን እንግለጽላቸው። በድጋሚ መልካም የእናቶች ቀን። ፕሮግራማችን ይቀጥላል። አብራችሁን ውበትሽን ያጣሽው ማስተውልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ ተመልካቾቻችን ቅድም በፕሮግራሙ እንደገለጽኩት አሁን የመጀመሪያው ቤት ደርሰናል። የሰላም እናት ቤት ነው። አብራችሁን ቆዩ። አናው ሰላም ነሽ? እንዴት ዋላችሁ? ሰላም ለዚህ ቤት። እንዴት ነሽ? እንኳን አደረሰሽ ለእናቶች ቀን። እንዴት ነሽ? የሰላም እናት እንዴት ነሽ? እንኳን አደረሰሽ ለእናቶች ቀን። ሰላም ነው? እሺ በድጋሚ እንኳን ለእናቶች ቀን አደረሰሽ። እንኳን አብሮ አደረሰን። ስምሽንና ልጅሽን አስተዋውቂ። ስሜ እናት ታከለ እባላለሁ። የአንዲት የሰላማዊ ጸጋዬ እናት። ልጄ እንደምታዩት አይደለም 13 አመቷን ጨርሳ 14 አመቷን ይዛለች እና እግዚአብሔር ይመስገን እኔም እስካሁን ድረስ ካሉት ነገሮች ሁሉ ያለፍኩኝ ልጄን በሰላም ይዤ አቅፊያት ይኸው እየኖርኩኝ ነው። እሺ በጣም ደስ ይላል። እናትነት ከባድ ነው፣ በጣም ከባድ ነውና እናትነትን እንዴት ትገልጫለሽ? ለልጅሽ ያለሽን እንክብካቤ እንዴት ትገልጫለሽ? እናት መሆን በጣም ከባድ። እናት ብዙ ነገር ናት። እናት ብዙ ነገር ትችላለች። ግን በእኛ ላይ የተከሰተው ነገር ግን ከእናትነትን በጣም የሚያስወጣ ነገር ነው። ግን እግዚአብሔር ይመስገን እነዚህን ልጆች ሲሰጠን ፈጣሪ እውነት ከነብርታቱና በቃ ራሱ ትምህርትንም ሰጥቶን መስለኛል የሰጠን። እኔ ዝም ብዬ ተኝቼ ራሱ ሳስበው በቃ እኔ ማንኝ እቺ ልጅ ለመያዝ እግዚአብሔር ሆይ እንዴት ብትወደኝ ነው አቅምና ጉልበት ሆነክ በቃ አንደኛ ተስፋ ሆነክ ይዣት እንድቀመጥ። ዶክተር እንኳን ተስፋ ያላረገውን እኔ ግን በተስፋ ነው ልጄን ይዣት እስካሁን ድረስ ያለሁት። በጣም ከባድ ነው መገመት ይቻላል። እንኳን አይደለም እንደዚህ አይነት ልጅን ይዞ መኖር ይቅርና ኖርማል ልጅ ማሳደግ እንኳን በጣም ከባድ ነውና በዚህ አጋጣሚ በጣም ጀግና በጣም ጽኑ እናት መሆንሽን ልነግርሽ እወዳለሁ። በጣም ነው ምኮራብሽ። በመጨረሻም የእናቶችን ቀን በማስመልከት ማስተላለፍ የምትፈልጊው መልእክት ካለሽ በጣም ደስ ይለናል። እሺ በልተቀር የእናቶች ቀን ብላችሁ ስለመጣችሁ አሁንም ደግሜ እጅግ አመሰግናለሁ። እናት በምንም አትገለጥም እና 3-4 እንኳን ብትሆን ያንስባታል እና ለእናቶች እኔ አሁን ይሄ ነገር በወቅታዊንም ጠብቀውን ምንም ጠብቀውን የምንወልደው እኛ ሁላችንም ቢሆን 9 ወር ጠብቀን ነው የምንወልደው እንደ ፈጣሪም እንደ ሳይንሱም። ግን እንደነዚህ አይነት ልጆች ሲሰጡን በትግስት በቃ ለምን
ግዴታ ለምን ከፈጣሪ ጋር ነው ከምንጣላ ከራሳችን ከስጋችን ጋር እየታገልን ልጆቻችንን ይዘን በጸጋ ብንኖር ጸጋው ይበዛልናል ብዬ አስባለሁ። አንድ ሁለተኛ ቢከሰቱና ቢሰጣቸው ከኛ በኋላ ያሉት እስካሁን ያለነው ወላጆች እግዚአብሔር ይመስገን ጸጋውን ተቀብለን አመታቶችን እየቆጠርን ብዙ አሉ። ከኔም በላይ የኔ 14 አመት ሆነ ከዛም በላይ ያሉ በየቤቱ ብትሄዱ የምታዩት ጉድ የባሰ ነው እንጂ ያነሰ አታዩ። እውነቴን ነው የምላችሁ። እኔስ እግዚአብሔር ይመስገን አካባቢዬም የተመቸ ነው። ስወጣ ስገባም አካባቢያቸውን ከማይመች እናት ልጇን ብዙ ቦታ ወስዳ ሕክምናም ሆነ ጸበሉም ሆነ ጸሎቱም ሆነ ምኑን ለማድረግ ስትፈልግ አካባቢውን ከማይመቻት ተሸክማ ለመውጣት በሉንቸር ይዛ ለመውጣት በጣም የሚቸገሩ ወላጆች አሉ እና ብዙ ነገር አለ። ግን ያን ነገር ብናማርረው ምንም አይመጣም ለወላጆች። አሁን በፈጣሪ በቁጣ መጣ በምን መጣ ማለት እንትተን በቃ ሲሰጠን ጤነኛውን ልጅ አቅፈን ስመን ተቀብለን ሳንደብቅ መቼ ሄደልን መቼ ዳድ ያለልን ብለን እንደምናስብ ለወላጆች ነው እህቴ ልጄ ነው የምናገረው። እና ይሄ እንደዚህ አይነት ነገርም ሲከሰት እናቶች አደራ ምላቸው በቃ እንደዛው እንደ ጤነኛ ልጅ ሳይጠብቁ ፈጣሪያቸውን እያመሰገኑ የመያዝ አቅማቸውን ማዳበር እንዲችሉና አቅም እንዲሰጣቸው እግዚአብሔር የሚጸልያለሁ። በቃ ነፍስ ናቸው፣ የሚያሳዝኑ ልጆች ናቸው። ለምን ሆነ ብለን ከፈጣሪ ጋር ከምንጣላ በቃ የተሰጠንን በጸሎቱም በምኑም እንደየእምነታችሁ ይሁንላችሁ ተብሏል አይደል? እንደዛው ለልጆቻችን ማድረግ ያለብንን ለገን እየለፋን እያረግን እግዚአብሔርን ደግሞ እያመሰገን ይዘናቸው መቀመጥን መቻል አለብን እንጂ ባናማረር። ለምን ጤነኛ እንኳን ይዞ በጣም የሚያማርሩ እናቶች ያጋጥሙኛል። በጣም የኛ ይብሳል። ግን እግዚአብሔር ጸጋ አመታቸው በጨመረ ጊዜ ግን እግዚአብሔር ይመስገን ከከፊላችን እያመሰገን ነው የምንኖረው። እና እነዚህም ወላጆች ለወደፊት እንደዚህ አይነት ነገር ለሚያጋጥማቸው እናቶች ያለምንም እንትን እግዚአብሔር ሰጠ እግዚአብሔር ነሳ ብለው እግዚአብሔርን አመስግነው በጸጋ ይዘው እንዲቀመጡ ጸጋው ያብዛላቸው ላለው። እሺ በጣም ነው የማመሰግነው ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ጽናቱን ይስጥሽ። አሜን። በኋላም ጨምሮ አሜን። አሜን። እኔም አመሰግናለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። ተባረኩልኝ። አመሰግናለሁ። ውበትሽን ያጣሽው እማ ስትወልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ በጸጋዬ እናት ቤት እንገኛለን። የምናደርገውን ቆይታ ተከታተሉን። እንዴት ዋላችሁ? ሰላም ነው? ሰላም ለዚህ ቤት ይሁን። እንኳን ለእናቶች ቀን አደረሰሽ። እንዴት ነሽ? ጸጋዬ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ዛሬ የእናቶች ቀንን በማስመልከት የጸጋዬ እናት ቤት ነን አሁን። በድጋሚ እንኳን አደረሰሽ ለእናቶች ቀን። እስቲ ራስሽንና ጸጋዬንም አስተዋውቂ። እሺ ማዬ፣ እንግዲህ ጸጋዬ አበበ ይባላል። በህፃንቱ ጀምሮ ነው እንደዚህ አይነት ችግር የገጠመው እና እኔ ደግሞ እግዚአብሔር ይመስገን ይሄ ሰጥቶኝ ምንም ሰለቸኝ ታከተኝ ሳልል ሁሉም ነገር ትቼ ልጄ ብዬ ነው ያለሁት እስካሁን ድረስ። ከሁሉም ነገር ላይ እኔ መውጣቴ ከሰው እኩል አይደለም፣ መግባቴም ከሰው እኩል አይደለም። ሁሉም ያው ተለየ ነው። ቢሆንም ምንም ሰለቸኝ ደከመኝ ሳልል ይሄ ልጄን እግዚአብሔር የሰጠኝ ስጦታ ነው ሳልማረል ሳይከብደኝ ይሄው ነው ያለው እስካሁን ድረስ። አሁን የኢትዮጵያ ሕዝብ ውሎ ይግባ አንዳንዱ እንደዚህ ሲያይ ማለፍ አያችለውምና ዳይፐር ላርጎ ሳሙና መግጃ ይሰጠኛል። እና ዋናው እኔ ችግር የሆነብኝ ቤት ነው። አሁን ግል ቤት ነው ተከራይቼ ያለሁት። ጎዳና ላይ ወጥቼ በቀመጥ ሸራ ዘርግቼ በቀመጥ ልጁ ትንሽ በበሽታ ላይ በሽታ ይጨምርበታል ብዬ ፈርቼው ነው እንጂ እኔ እንደውም ነፃነት ያለው እንደውም ሸራ ወጥሬ ነበር በቀመጥ የፈለኩት። እና ብቻ ችግሬው አሁን ትንሽ ማረፊያ ይሄ ማስታመሚያ የሚበላው የሚጠጣው የሚለብሰው እንደውም ቀርቶ ትንሽ ማስታመሚያ ነገር በውሃ በሃይላንድ እንኳን በቧንቧ ቀድቼ ስለ ማስታመም እንኳን ቦታ ባገኝ ብዬ ነው ተስፋ ማረገው። ትንሽ ያው ሞት አይቀርም ብንኖርም ብንሞትም አለን እንግዲህ እስካሁን ድረስ። አዎ እግዚአብሔር አውቆ ነው ይብልሽ እስካሁን ድረስ ያኖረን። እኔ ሌላ ምንም አውቀው ነገር የለም። በቃ በጾም በጸሎት ወደ እግዚአብሔር የጮኩ ነው
ወደ እግዚአብሔር ብቻ ነው መጮህ። ሰውም ማስቸገር ከብደዋል። አሁን ጊዜ እኛ ያስቸገርናችሁ ነው። በጣም ይቅርታ አድርጉልንና እንግዲህ ምንም ችግር የለውም። እንግዲህ ዛሬ የእናቶች ቀን ነውና እስቲ አንቺ ጸጋይን ለ20 ዓመታት ያክል ተንከባክበሽ እስካሁን ድረስ ልጅሽ ስለሆነ ኖረሻልና እናትነትን እንዴት ትገልጫለሽ? በጣም 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 ቃላት ያንሰኛል፣ ቃላት ያጥረኛል። እናት ማለት በጣም ከሁሉም ነገር ከሁሉም ልዩ ነች። በቃ ምንም አቻም የላትም። በቃ እኩያም የላት አቻም የላት። እንዶ አፍ መግለጫ ራሱ ይከብዳል። ስለ እናት ስናወራ ራሱ በጣም ከባድ ነች እናት። አዎ በጣም በጣም ማሰለች ማታክት ምንም ነገር ቢመጣ በቃ ቻይ የሆነች በቃ ብርቱ የሆነች እናት ስሟ መግለጽ ራሱ በጣም ይከብዳል። አዎ ይከብዳል። በየሄደችበት ልጄ ነው በቃ ለራሷን ትታ ልጇን የምታስብ ነች። እኔ እንጃ እኔ እናት ማለት እኔ በቃ ቃላት ያጥረኛል። ሽማዬ እህቴ በጣም ይከብደኛል። ስለ እናት ሳወራ ይከብደኛል። እኛ ከዚህ በፊት አናቆም ነበረ። በልጅነታችን እናታችን አስቸግረናል፣ አንታዘዝም ብለናል። ይሄን ሳንወልድ በልጅነታችን ብዙ ነገር እናታችን አስቸግረን ኑረናል። ግን እናት ከወለደች በኋላ ልጅ ከወለደች በኋላ እናቷ ምን እንደሆነች በዛ ጊዜ ነው የምታውቃት። ለካ እናቴስ ለኔ እንደዚህ ሆና ነበር፣ ለኔ እንደዚህ ተቸግራ ነበር፣ ለኔ እንደዚህ ደንግጣ ነበር። የሄደችበት ሁሉ እንቅፋት የመታት ውሃ እንኳን መዋጥ አትችልም እናት። ከባድ ነው። ስለ እናት ይከብደኛል። ስለ እናት ማውራት በጣም ይከብደኛል። እውነቴን ነው። ቃላትም የለኝም። በመጨረሻ የእናቶች ቀንን አስመልክቶ ማስተላለፍ የምትፈልጊው መልእክት ካለ? እኔ እናቶች በጣም ብርቱ። እንደኔ አይነት እንደዚህ አካለ ጉዳተኛ ያላቸው ብዙ አሉ፣ እህቶች ያሉ። እናንተ በጣም ብርቱ ናቸው። በጣም 2-3 ድርብ እናት ናቸው። አንድ እናት ብቻ አይደላችሁ እና እግዚአብሔር ጽናቱና ብርታቱ ይስጣችሁ ነው የምላቸው እህቶቼ ሁሉ። አዎ በእግሩ ሄዶ ራበኝ ጠማኝ ከራሳቸው ከኋላ ወስዶ እንኳን የትም ቢሄዱ ተንቀሳቅሰው ገቡ እናቶች እንኳን ያማሩታል፣ ይማረራሉ። እኛ እንኳን ይሄን ይዘን ደስተኛ ሆነን የምንኖረው እውነቴ ነው። እንደው ምንም ነገር ከሰው ሁሉም ነገራችን በምንም ከሰው እኩል እንኳን ባንራመድም በጣም ከባድ ነው። እናቶች እህቶቼ በርቱ። እኛ እግዚአብሔር የተመለከተን ነው። እነዚህ ጥለን እነዚህ ትተን ምንም ማድረግ አንችልም። እኔ በፊት እውነቴ ነው ብዙ ነገር ነበረኝ እጥረቴ። ሱቁም ሞክር ያለው ሻሂ ማጁር ያለው አዙሪያ አለኝ። አሁን እቃዎቼ ሁሉ በፊርም ሰው አላስቸግርም ብዬ እንጀብሎም ባለ ጧፍም ቤተክርስቲያን ዘርግቻለሁ። አሁን እኔ በቃ ሁሉም ነገር ሳስበው እግዚአብሔር አምላክ አንተ ታውቃለህ፣ አንተ ነህ የሰጠኝ። አሁን እናንተ ሰው ማስቸገር አልፈልግም። እኔ ብዙ ጊዜ አወራለሁ ሰው ማስቸገር ምንም አልፈልግም። እሰጠኝ አምላክ ብቻ አንተ የምታደርግ ነገር አድርግ በቃ። እኔ ሰው ሽክም መሆን አልፈልግም ባክ ብዬ ወደ እግዚአብሔር ነው በቃ ምጽሆ። ለመልካም ነው፣ ሁሉም ነገር ለበጎ ነው። በጣም ነው የምናመሰግነው። ቤትሽ ድረስ ፈልገሽን እኛም ፈልገንሽ መተን ይሄንንም ስላወራን በጣም እናመሰግናለን። እግዚአብሔር ይስጥልን። ሁሉም ነገር ለበጎ ነው። አይዞሽ። እሺ እህቴ በጣም እግዚአብሔር ይስጥልኝ። እኔ በጣም እግዚአብሔር ይስጥልኝ። መድኃኒዓለም እሱ ጠያቂ አምላክ ይላክላችሁ። ውበትሽን ያጣሽው እማ ስትወልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ እወድሻለሁ እወድሻለሁ። እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን አብሮ አደረሰን። እግዚአብሔር ያክብርልኝ። አሜን አሜን። ሰላም ነው? እግዚአብሔር ይመስገን። መስከረም የሲምር ጌታ እናት እንዴት ነሽ? እግዚአብሔር ይመስገን። ለእናቶች ቀን አደረሰሽ። እንኳን አብሮ አደረሰን። እስቲ ራስሽንና ልጅሽንም አስተዋውቂ። እሺ እኔ መስከረም እባላለሁ። ልጄ ሲምር ጌታ መኮንን ይባላል። እንዴት ብዬ ልግለጸው? እንግዲህ የእናቶች ቀን የተባለው አይደል? የኛ እናትነት ደግሞ እጅግ ከባድ ነው። ከእናትም በላይ እናት ያው ስም አነሳው መቼም በጣም እውነት ነው። 100% እውነት ነው። ጀግና እናቶች ናችሁ። ጽናታችሁ ያልተበገረ ጽናታችሁ ብቻ ጀግና እናት ያስብላል። ትክክል። እስቲ የእናቶች ቀን እንደመሆኑ መጠን እናትነትን እንዴት ትገልጫለሽ? ልጅሽንስ እንዴት ነው የምትንከባከቢው? እናትነት ለኔ እኔ እንጃ ልጄን
እዚህ ደርሶ በመንከባከቤ ደከመኝ ሰለቸኝ ሳልን ሰው ሲያማርርሽ ለድርጅት ስጪ ሲልሽ እናትነት ከባድ ነው። አላደርገውም። ልጄ እስካለ ድረስ ይዘዋለሁ። በቃ ወደኔ ነው ሲለው እግዚአብሔር አሁን የኔ ነው ሲል ውሰደው። እስካለ በህይወት እስካለ ግን እንከባከበዋለሁ። ያው እስከ እንትን እስካልኩኝ ድረስ ማለት ነው። እግዚአብሔር አምላክ ለኔ ብርታትን ይስጠኝ። ይሄ ነው እናትነት። በቃ ለኔ ብርታት ይስጥ። እናትነት ብርታት ነው። ለዛ ነው እናት ልዩ እውነት ነው። ልዩ ፍጥረት ናት የምንለው ለዛ። በጣም እና አሁን በመጨረሻ ደግሞ እናትነት እና የእናቶችን ቀን አስመልክቶ እንደ እናትነትሽም እንደ ጀግና እናትነትሽም ማስተላለፍ የምትፈልጊው መልእክት ካለሽ የምትፈልጊው ነገር እንዲሆንልሽ እንዲደረግልሽ የምትፈልጊው ነገር ካለሽ? እኔ ያው እንዲደረግልኝ በመጀመሪያ ያው የእናትነት ነግሬሻለሁ። መጀመሪያ እናትነት ከባድ ነው ብያለሁ። ለእናቶች ደግሞ ለሌላ እናቶች እንዲህ ላልወጡት እናቶች ደብቀው ላሉት እናቶች በቃ ይሄ እግዚአብሔር ስጦታ ነው፣ የሰው ስጦታ አይደለም። በቃ ያወጧቸው ነው የምለው። እንደኛ ያወጧቸው ይውጡ። እንደማንኛውም ልጆች ናቸው። አንድ ይሄንን ነው የምለው። ሁለት ደግሞ ማስተላልፈው ለልጄ መደረግ ያለበት ብዬ የምለው ማቆያ በቃ እኔ ልጅ አሁን እንደማንኛውም ልጅ ትምህርት ቤት እንዲማቆያ የልዩ ፍላጎት የሚባል አለ አይደል? እንደዛ ማቆያ ተፈጥሮለት ልጄን ይዤ ሄጄ ማቆያ አስገብቼ እኔ ራሴን ችዬ በቃ የሰው እጅ ባልጠብቅ ሰርቼ ምሰራ ነኝ። ታስሬ ነው እንጂ ምሰራ ነኝ። መስራት እችላለሁ። ይሄንን እኔ በቃ ልጄ ማቆያ ገብቶ እኔ ወጥቼ ሰርቼ ለልጄ የሚገባውን ነገር የሚያስፈልገውን ነገር ማድረግ ነው የምፈልገው። ይሄንን ነው የምፈልገው። በጣም ደስ ይላል። የእናቶች ቀን አስመልክቶ ለእንዳንቺ ላሉ እናቶች እንዲሁም ደግሞ ሌሎች ጤነኛ ልጆች ኖሯቸውም የሚያማርሩ እናቶች አሉ። በጣም ፈጣሪን የሚያማርሩ እናቶች አሉና ለነሱ ምን መልእክት አለሽ? በቃ እኛን ይሁን ነው የምለው። አያማሩ፣ እኛን ይሁን። ላልወጡትም አውጡ። በቃ ይኖራል። በቃ አንዴ ተሰጥቶናል። ምንም ማድረግ አንችልም። በቃ በተሰጠን አሜን ብለን ተቀብለን መኖር እንችላለን። እናትነት ብያለሁ፣ ስሟ አነሰ። በቃ ይሄንን ነው የምለው። እግዚአብሔር ያክብርልኝ። የእናቶችን ቀን እንደኛ ላሉት ወላጆች እንኳን ለዚህ ቀን አደረሳችሁ እላለሁ። ለእናቶች ቀን እንኳን አደረሳችሁ እላለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ እግዚአብሔር ከዚህ በላይ ጨምሮ ጽናቱን ይስጥሽ። አሜን። ጀግና ነሽ፣ አሜን። ጀግና እናት ነሽ። አሜን። ምን ሳልነግርሽ አላልፍም። አዎ፣ ከዚህ በላይ ጽናቱን ይስጥሽ። አሜን። ሌላ የተሻለ ቀን ያመጣል። አሜን። እንግዲህ እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። እንደዚህ ፈልጋችሁ እንደዚህ በማድረጋችሁ እጅግ አድርጌ ቆሜ አመሰግናለሁ። እሺማ፣ እግዚአብሔር ያክብርልኝ። አሜን። ሽን ያጣሽው ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው።